እኔም ብላችሁ ግን የሆነ ነገር አንድ ሰው ብቻ ማውራት ያለበት ይቀራል። ምን እንደሆነ ታውቃላችሁ? የእንቅልፍ ስካር የሚያስወጥረው ሰው እሱ ያረበገዝ ተኝታ የሆነ ሰዓት ላይ ደርሶ በቃ ተኝቻለሁ ብላ ምናምን ስትብላ የተኛች ያለ ክፍሏ ይቆፈና ኧረ ተነሺ ምናምን ትባልና ላጥብላ ተነስታ ፒጃማዋን የት እንዳለ አርጋ ላጥ አርጋ ታደርገዋለች። ትሄዳለች። በቃ ቀኑን ሙሉ በሱ ውላለች። ማታ ሲደክማት እንደው ጨርሻለሁ ብላ ሄዳ ገደም ስትል በቃ ስለ ድካም ማውራት ካለባት እሷ ታውራ። ስለ ሀሳብ፣ ስለ ትካዜ እንደገና ናፍቆት ሁሉ ነገር ማውራት ካለባት እሱ ብቻ ታውራ። ጀለስ ብላችሁ ስሙ። እነሱ ጋር ነው ያለው ስራ ድካም ያለው ሁሉ ነገር። አንተ ስተኛ የራስህ ስራ ተኝተህ የተወሰነ ሰዓት ሲናፍቅ ወደ ስራ ብትመጣ እንደው እኮ ደከመን እንላለን። እኛ እኮ አፋችን ክፍት ነው። እንደነሱ ብንሰራ ኖሮ እውነት አገር ጥለን ነበር የምንጠራው። ግን ክብር ይገባሻልና ለማንኛውም ማውራት ካለብሽ አንቺ ብቻ። እኛ ሰሚ ጆሮ አለና እንሰማለን። የማይሰማ ካለ በራሱ ቀለደ ማለት ነው።